በመጨረሻም ክብርት ሚኒስተር ወይዘሮ ጫልቱ ሳኒ ስለ ኮንዶሚኒየም ቤቶች ትክክል ያልነበር አሰራር ገልጸዋል። እንዴት ይስተካከላል የሚለውን ደግሞ ፋይናሊ እናያለን። ዜናውን ሰምተን እንመለስ። ከተማና መሰረተ ልማት ሚኒስትሯ የኮንዶሚኒየም ቤቶች መርሃ ግብር ስህተት እንደነበርና ምዝገባውን በትክክል እንዳልተከናወነ ተናገሩ። ሚኒስቴር መስሪያ ቤታቸው በክረምት በጎ ፈቃድ አገልግሎት መርሃ ግብር ያስገነባውን የቱሉ አራራ የተቀናጀ ሞዴል መንደርን በሚመለከት ትላንት ለጋዜጠኞች መግለጫ ሰጥተዋል። ሚኒስቴር መስሪያ ቤቱ ከተለያዩ ባለድርሻ አካላት ጋር በመተባበር በኦሮሚያ ብሔራዊ ክልላዊ መንግስት በደቡብ ምዕራብ ሸዋ ዞን ሰበታ ሐዋስ ወረዳ በቱሉ አራራ ከተማ 150 ዜጎችን ተጠቃሚ የሚያደርጉ የተቀናጀ ሞዴል የመኖሪያ መንደር በይፋ አስመርቆ ለተጠቃሚዎች ማስተላለፉን ተናግረዋል። ትላንትናው መግለጫቸው ላይ ስለ ኮንዶሚኒየም ቤቶች መርሃ ግብር ማንሳታቸውንም ኢትዮጵያ ኢንሳይደር ዘግቧል። ሚኒስትሯ ላለፉት ዓመታት በኢትዮጵያ ሲተገበር የነበረው የኮንዶሚኒየም ቤቶች መርሃ ግብር ስህተት እንደነበር፣ በሀገሪቱ የተለያዩ ከተሞች የተገነቡ የጋራ መኖሪያ ቤቶች ባለቤት እንዲሆኑ ዜጎች የተመዘገቡበት መንገድም ትክክል እንዳልነበርም ተናግረዋል። ባለፉት 17 ዓመታት በከተሞች ሲተገበር የነበረው የጋራ መኖሪያ ቤቶች ግንባታ በከተሞች ያለውን የመኖሪያ ቤቶች ችግር በተወሰነ ደረጃ ያቃለለ መሆኑን የጠቀሱት ወይዘሮ ጫልቱ ሳኒ ሆኖም መርሃ ግብሩ ስህተት እንደነበር ገልጸዋል። መርሃ ግብሩ የመንግስት ተሳትፎ የበዛበትና ሁሉንም ዜጎች የቤት ባለቤት ለማድረግ ታስቦ የተዘጋጀ መሆኑን ስህተት እንደሆነም አስረድተዋል። የኮንዶሚኒየም ቤቶች ሲገነቡ መጀመሪያ የታለመው ዝቅተኛ ገቢ ላላቸው ዜጎች ቢሆንም አብዛኞቹ በቤቶች ውስጥ የሚኖሩ ግን ተከራዮች መሆናቸውንም በሚኒስትሯ መግለጫ ላይ መነሳቱ ተጠቁሟል። ቤቶቹ ከተገነቡ በኋላም የሚኖሩባቸው ሰዎች በአብዛኛው ተከራዮች ናቸው ያሉት ወይዘሮ ጫልቱ ሳኒ ፕሮግራሙም ላለው የሚጨመር እንጂ ቤት የሌላቸው ዜጎችን ለይቶ ችግራቸውን የሚፈታ አልነበረም ሲሉም ተችተዋል።